የዝቋላውና የምድረ ከብድ ንጉሥ የዝቋላውና የምድረ ከብድ ንጉሥ ገብረ መንፈስ ቅዱስ ገብረ መንፈስ ቅዱስ የዝቋላውና የምድረ ከብድ ንጉሥ የዝቋላውና የምድረ ከብድ ንጉሥ ገብረ መንፈስ ቅዱስ ገብረ መንፈስ ቅዱስ የዝቋላውና የምድረ ከብድ ንጉሥ የዝቋላውና የምድረ ከብድ ንጉሥ ገብረ መንፈስ ቅዱስ ገብረ መንፈስ ቅዱስ የዝቋላውና የምድረ ከብድ ንጉሥ የዝቋላውና የምድረ ከብድ ንጉሥ ለ30 ዓመት መካን የነበረች እናቱ አቅሌስያ ጻድቁን አገኘች። ነሲያ ተነስቶ ከግብፅ ምድር ባረካት ቀደሳት የኢትዮጵያን ምድር የኢትዮጵያን ምድር ገብረ መንፈስ ቅዱስ ገብረ መንፈስ ቅዱስ የዝቋላውና የምድረ ከብድ ንጉሥ የዝቋላውና የምድረ ከብድ ንጉሥ ሐርና ቆሩንም መከራን ታገሰ። ለምጻሙን አንጽቶ ደዌውን ፈወሰ። ዓለምን በመናቅ ለአምላክ የታመነ ጸጋው እጅግ በዝቶ ልብሶ ጸጉር ሆነ ልብሶ ጸጉር ሆነ። ገብረ መንፈስ ቅዱስ ገብረ መንፈስ ቅዱስ የዝቋላውና የምድረ ከብድ ንጉሥ የዝቋላውና የምድረ ከብድ ንጉሥ ክብሩ ከነቢያት የሚተካከለው ስሉስ ቅዱስ ብሎ የሚያመሰግነው በዱርና ዋሻ መኖሪያው ገዳም ነው። ገብረ መንፈስ ቅዱስ ታምር ብዙ ነው ታምሩ ብዙ ነው። ገብረ መንፈስ ቅዱስ ገብረ መንፈስ ቅዱስ የዝቋላውና የምድረ ከብድ ንጉሥ የዝቋላውና የምድረ ከብድ ንጉሥ ዓለምን በመናቅ በገዳም የሚኖር ገና በማህፀን ተመርጦ በእግዚአብሔር የጻድቁን ሥራ የአቡዬን ታምር ምድረ ከብት ትናገር። ዝቋላ ትመስክር ዝቋላ ትመስክር። ገብረ መንፈስ ቅዱስ ገብረ መንፈስ ቅዱስ የዝቋላውና የምድረ ከብድ ንጉሥ የዝቋላውና የምድረ ከብድ ንጉሥ ገብረ መንፈስ ቅዱስ ገብረ መንፈስ ቅዱስ የዝቋላውና የምድረ ከብድ ንጉሥ የዝቋላውና የምድረ ከብድ ንጉሥ